በሱፐር ማርኬት የሚገዛ ስጋ መብላት ይቻላል ወይ? አዎ ይቻላል። አፈር ብላ አፈር ያስበላህ ሌላ ምንም አይደለም ተብሎ አህባሾች ለምንድነው ሁሱ እንዲህ የሚሰድቡት? ዛሬ የምናያገርበት ርዕስ ወንድምና እህቶች ሁሱ አህባሾች ለምንድነው እንዲህ የሚሰድቡት የሚል ይሆናል። ይህን ያልኩበት ምክንያት መጀመሪያ የሁሱ ንግግር እናምጣውና ሁሱ ሱፐርማርኬት ላይ የሚሸጡ ስጋዎችን መብላት ይቻላል ወይ ተብሎ የተጠየቀውን ጥያቄ በተመለከተ ሐዲሳዊ መረጃ እያመጣ እንዲህ ብሎ ምላሽ ሰጥቶ ነበር። ወደ እርሱ ንግግር በሱፐር ማርኬት የሚገዛ ስጋ መብላት ይቻላል ወይ? አዎ ይቻላል። ቢስሚላህ ብለህ መብላት ትችላለህ። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ፣ አንቱ የአላህ መልእክተኛ ሆይ ቢስሚላህ ተብሎ ይታረድ አይታረድ የማናውቃቸውን ስጋዎች ብናገኝ መብላት እንችላለን ወይ ብለው ጠየቋቸው። ኩሉ ወዝኩሩ ስመላሂ ዐለይሂ አሉ። ቢስሚላህ ብላችሁ እናንተ ብሉ ብሏቸዋል። ስለዚህ ሱፐር ማርኬት ውስጥ ገባህ፣ ማን እንዳረዳ አታውቅም። ገብታችኋል። ግን የፍየል ስጋ ነው የበግ ስጋ ነው፣ ሐላል የሆኑ ስጋዎች ናቸው። የከብት ምናምን እንደዚህ የተፈቀዱ የስጋ አይነቶች፣ እነዚያን አንተ ቢስሚላህ ብለህ መብላት ትችላለህ፣ ችግር የለውም። እንግዲህ ሁሱ ከመልእክተኛው አለይሂ ሰላቱ ወሰላም ንግግር ኮት አድርጎ እያጣቀሰ መለሰላቸው። ይህን ምላሽ ላይ ሞርክዘው ሁሱን ብቻ ስለሚጠሉት ተውሂድና ሱና በማስተማር ስለሚታወቅ ብቻ አንዳንድ የአህባሽ ሴቶች በነገራችን ላይ ያረጡ አይነት ሴቶች ማለት ነው ሚዲያ ላይ ይቀርና ልጆቿን ማሳደግ በነበረባት ጊዜ ባል ፍለጋ ቶፍ ቶፍ የምትል አንድ ሴት አለች እና ምን እንደምትል እንስማት። ስድብ እንዳይመስላችሁ፣ እኔ ማንነታቸውን መናገር ስለሚያስደስተኝ ማንነታቸውን እናገራለሁ። ኦኬ፣ እሷን ቪዲዮ እንመልከት። በሱፐር ማርኬት የሚገዛ ስጋ መብላት ይቻላል ወይ? አዎ ይቻላል። ቢስሚላህ ብለህ መብላት ትችላለህ። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ፣ አንቱ የአላህ መልእክተኛ ሆይ አፈር ብላ አፈር ያስበላህ ሌላ ምንም አይደለም። ቢስሚላህ ተብሎ ይታረድ አይታረድ የማናውቃቸውን ስጋዎች ብናገኝ መብላት እንችላለን ወይ ብለው ጠየቋቸው። ትውልድን ወዳልሆነ መንገድ እያመሩ ይህ ህዝብ ምንም ማያውቀውን ህዝብ ከእምነቱ ለቆ የትኛውን የሚያገኘውን ስጋ የክርስቲያንም ስጋ ይሁን የአሳማ ስጋ ይሁን የትኛውም መበላት ይቻላል ቢስሚላህ ብላችሁ እያላችሁ እያስተማራችሁ ነው ያላችሁት። ወላሂ ልትነቁ ይገባል ያ ጀማዓ። እነኚህ ሰዎች እነማን ናቸው? እዚህ ቲክቶክ ላይ ቁጭ ብለው ምንድነው እያስተማሩ ያሉት የሚለውን ነቅታችሁ ልታዩ ይገባል። እናንተ እነሱን ጎበዝ ትክክል እያላችሁ ከመከተል ሐዲስና ቁርአንን ብትከተሉ ይሻላችኋል። እነኚህ ሰዎች በግልጽ አላማቸው ምን እንደሆነ ግልጽ የሆነ ነገር እንግዲህ ተመልከቱ። ሱፐር ማርኬት የተገዛ ስጋ ቢስሚላህ ተብሎ መብላት ይቻላል እያሉ አይቻልም። እኛ ሙስሊሞች ግን አልሐምዱሊላህ አንችልም። ያገኘነውን ስጋ የክርስቲያን የሚሆን ሪሊ ቁርአንና ሐዲስ ተከታያለሽ አንቺ? አረ እነዚህ ሰዎች እኔ እኮ በጣም ነው የሚገርመኝ። ደግሞ ምንድነው ያልሽው? የአሳማ ስጋ ቢሆን ሱፐር ማርኬት ላይ ካገኛችሁ ቢስሚላህ ብላችሁ ብሉ ብለዋል። አረ ተው እናንተ ሰዎች። አላህ እኮ ጆሮ የሰጣችሁ ለመስማት ነው እንጂ ጆሮ የተሰጣችሁ እንድትናገሩበት አይደለም። ወናውዝ ቢል ምን አይነት ልጅ ናት? እሱ ያለው የበግ ሆኖ ወይም ደግሞ ሐላል የሆኑ ስጋዎችን ሱፐር ማርኬት ላይ ቢኖር ያን ሱፐርማርኬት ውስጥ ያለ ስጋ አንድ ሰው ገዝቶ መብላት ይችላል? አዎ ይችላል። ኢትዮጵያ ውስጥ ሆነ የተለያዩ ሀገራቶች ላይ ማለት ነው በርገር ቤት ታውቃላችሁ፣ ወይም ፒዛ በልታችሁ ሊሆን ይችላል። በቃ በርገር ማክዶናልድ በርገር የታወቀ ነው። የተለያዩ አረብ ሀገራቶች ላይ ያለ ከኢትዮጵያ ውጭ አብዛኛው ሀገራቶች አሉ። ያን በርገር ሙስሊሞች ገብተው ይበላሉ። ስጋው የማን እንደሆነ አይታወቅ። አይ እናንተ ሰዎች ስሜትን አትከተሉ። እርግጠኛ ነኝ አንቺ ራሱ በርገር ቤት ገብተሽ በርገር በልተሻል። የበርገር ባለቤቶች ሙስሊም ሆነው ስጋ ግን የሚገዙት ከሱፐር ማርኬት ነው። ይህ የምናውቀው ሀቅ ነው እንዴ። አዲስ አበባ ውስጥ ከሆናችሁ የምታውቁት እውነታ ነው። መቼስ አዲስ አበባ ውስጥ ለሙስሊም ተብሎ የተከፈተ በርገር ቤት አለ ካላችሁኝ የእውነት እኔ በጣም ነው የሚገርመኝ። ንገሩ። በርገር ቤት የሌለ ከምርቃና በኋላ በርገር ቤት ገብታችሁ በርገራችሁን እየበላችሁ ከዛ በኋላ የሱፐር ማርኬት ከአሳማ ስጋ ጋር ማወዳደር የመጨረሻ ድንዝዝና። ሜካፕ አድርገሽ ከዛ በኋላ ይሄ ምንድነው የሚባለው አድርገሽ ምናምን ነገር ተኳኩለሽ መተሽ ዱዓ አድርጊ። አንቺ ዱዓ ማድረግ ነው ያለብሽ። ገጃ ላይ ሆነሽ አላህ ሆይ ሳሊህ የሆነ ባል ስጠኝ ብለሽ ዱዓ ማድረግ ባለብሽ እድሜ ላይ አንቺ ግን ሶሻል ሚዲያ ላይ ወጥተሽ ትቀደጃለሽ። ወናውዝ ቢላህ። እኔ በዚህ ልክ መናገር አልፈልግም፣ ነገር ግን ሰዎች
እንዳመጣጣቸው መለስ ስለሚያስደስተኝ ዩቲዩብ የምትከታተሉ ሰዎች ታውቁታላችሁ ይሄን ነገር ማለት ነው። ወደ ቀጣይ ቪዲዮ ስንሻገር ወንድምና እህቶች ይህን ቪዲዮ እንመልከተው። አሱና ቲቪ ላይ ጭራሽ በድምጽ ሻወር መውሰድ ጀምረዋል። የድምጽ ሻወር ታውቃላችሁ? በሴቶች የድምጽ ሻወር እንመልከተው። ደጅ ሲቀርበኝ እግሬ የራቀ ልቤ የሸሸም የናፈቀ ሩሄ ሳይጸናም የጠበቀ አቅሌን ዝና ያልከው ምን ሆኖ ነው? ቆይ ተመስጣ ነው እንግዲህ። ተመልከቱ ሚዲያ ላይ የነሺዳ የአዝማሪዎች ውድድር ብለው እንዲህ ወጣቶች ከቁርአን እያዘናጉ ነው። ነሺዳ ውድድር ብለው ማለት ነው። በጣም ነው እኮ የሚገርም። ከየት ነው የተኮረጀው ስንል ከባለ ሀገሩ ፋና ላይ ምናምን ኢቲቪ ላይ ይሁን ብቻ የሚተላለፋል። እዛ ላይ ከሙዚቃ ኮርጀው ከዛ በኋላ የነሺዳ ውድድር ብለው እህቶቻችንን እንዲህ እያደረጉ ነው። የመልእክተኛው አለይሂ ሰላቱ ወሰላም ሚስቶች አላሁ ሱብሓነሁ ወተዓላ ድምጻቸው ማቅለስለስ እንደሌለባቸው እየተናገረ ዛሬ ላይ ግን በነሺዳ እንደ ያልከነ ስትል ጊዜ ጀለስ ተመሰጠ። በቃ ሌላ ዓለም ውስጥ ነው ያለው። እንዲህ የሚያሳየው ራሱ እኮ ሪአክሽን በቃ ዝም ብላችሁ የምትገምቱት ነገር ነው። እንዲህ ነው የምትሉት ነገር አይደለም። እንግዲህ ተመስጦ እየሰማ ያለው ቁርአን እንዳይመስላችሁ ለበየነናናራ የሚለው ነው። እንቀጥል እንግዲህ እንዲህ እያለ እኛ ደግሞ እንዴት ነው ያለው አለ እንደዚህ መሰለኝ። እሺ እንቀጥል። ናናም የጠበቀ አቅሌን እዝነት የከፈተው በሽሽቴ ውስጥ መናፈቅ አልተው ልቤ ተሰብሮ እያለቀሰ ሰው ያጎደለው ባንተ ተካሰ እዝነት ጎርፎ አድምቆት ቤቴን በተስፋ አጠረው። ጀለስ በቃ ሌላ ዓለም ውስጥ ነው ያለው። ወላሂ ጉድ ነው እኮ። አሁን እነዚህ ናቸው ቁርአንና ሐዲስ እንከተላለን አለች አቀደ የመልእክተኛው አለይሂ ሰላቱ ወሰላም ሚስቶች ድምጻቸውን ማቅለስለስ እንደሌለባቸው እየተናገረ አቅለስልሳ ሰዎችን በሚመስጥ መልኩ ድምጿን አስተካክላ። መችስ ታውቃላችሁ አንድ ሰው ድምጽ ዘፋኝ ሲሆን ምናምን ነገር ቶን የሚባል ነገር አለ። ከዛ በኋላ ደግሞ ይሄ ሳውንድ ሎካል ምናምን የሚሉት ነገር አለ። እዚህ አካባቢያችሁ የምታስተካክሉት ነገር እና ከድምጻችሁ የሚወጣው ቶኑ ራሱ ይሄ ሳውንድ ነገሩ የምታስተካክሉበት መንገድ አለ እና ያ መንገድ አስተካክላ መታ። ከዛ ጀለስ ኡስታዞች ናቸው በነገራችን ላይ ኡስታዝ ሰይድ ነው አይ ቲንክ እንደዛ ነው የሚባለው። ለመንዞማ አባዮች ማለት ለአዝማሪዎች ግጥም ይሰጣል። ግጥም በመስጠት የሚታወቅ ነው። ከዛ በኋላ እያወዳደራቸው ነው። ቁርአንና ሐዲስ የምትከተሉ ከሆነ ሴትና ወንድ አንድ ላይ የአይን ሻወር እየወሰዱ ከዛ በኋላ በድምጿ ደግሞ ተመስጦ ሌላ ዓለም ውስጥ እንዲገባ እያረጋችሁ ስለሆነ ቁርአንና ሐዲስ ተከተሉ። አላህ Subhanahu Wa Ta'ala ዝሙትን አትቅረቡ ሲለን በምን ሁኔታ ነው የሚለው ራሱ ማወቅ ያለባችሁ ይመስለኛል። ምክንያቱም ወደ ዝሙት የሚያቃርቡ ነገራቶች አላህ Subhanahu Wa Ta'ala ከመቅረባችን አስቀድሞ ወደ ዝሙት የሚያዳርሱ ነገራቶችን ይከለክላል። ለምሳሌ መጨበጥ ሊሆን ይችላል፣ ማየት ሊሆን ይችላል፣ የተለያዩ ነገራቶች በሴት ያፈጠጠ ከዛ በኋላ እኔ ምንም ነገር የለኝም ካለ ጤና ጣቢያ ሄዶ መመርመር አለበት ሁሌም እንደምለው። ምክንያቱም ወንድ ልጅ ስጋዊ ፍላጎት የሚባል ነገር አለ። ሰው 10 መንፈሳዊ ሰው ሊሆን ይችላል። 10 በቃ ከአላህ ጋር ያለው ቀረቤታ በጣም ጥሩ ቢሆን ራሱ መልእክተኛው አለይሂ ሰላቱ ወሰላም እንደተናገሩት ለወደፊት የምፈራላችሁ ዱንያና የሴት ፈተና ነው ብለዋል። ዛሬ ላይ ግን ጀስት ኖርማል ነው። ሴቶች ሜካፕ ትቀባለች። ሚማረክ ልብስ ወይም ደግሞ ለይታ የሚገባ ልብስን ከለበሰች በኋላ ማይክሮፎን ይዛ አንቱን ያልኩኝ እያናናነ እኔ ባነ እኔናነ። በነገራችን ላይ ከነሱ ድምጽ እኔ ድምጽ ይሻላል። አንድ ቀን እንኳን ነጠላ ይሆንላችሁ ሲንግል ይሆንላችሁ ወይስ አልበም ነሽዳ ላውጣላችሁ አሪፍ ነገር እናወጣለን። ለዋንኛውን ግን ለዛሬ ይህን ካልኳችሁ መብራት የለም። ዛሬ ያለ መብራት ነው ቪዲዮ እየሰራን ያለ ነው። አላኩልህ ለዛሬ ይህን ካልኳችሁ አላህ Subhanahu Wa Ta'ala ቀጥተኛ መንገድ
የምራን ስሜትን ከመከተል አውጥቶ ትክክለኛ የሰለፎችን ጎዳና የምንከተል ያደርገን። ነቢዩ አለይሂ ሰላቱ ወሰላም እንዲህ ብለዋል ሲባል ጊዜ አንድ ሰው ስለጠላኸው ብቻ አሁን ቀደም እህታችን እንዳረገችው ሁሱ ነቢዩ አለይሂ ሰላቱ ወሰላም እንዲህ ብለዋል ብሎ እሱ በሚያውቀው ነገር ላይ ተመርኮዞ ሲናገር ጊዜ ነው እንደዛማ አይደለም ምናምን ብላ ትከራከራለች። ዓለማችን ላይ በርገር ቤት ነፍ ሰው ይበላል፣ ነገር ግን የሙስሊም የክርስቲያን ይሁን አይታወቅም። ይህ ፋክትን ይህ እውነታ በገሃዱ ዓለም የምናየው ነገር መካድ አንችልም። ሐቂቃ ማለት ነው፣ ምንክደው ነገር አይደለም። ስለዚህ የባካችሁ ወንድምና እህቶች ከዚህ ነገር ራቁ። አላኩል ያህል ለዛሬ ይህን ካልኳችሁ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።